وأصلي وأسلم على أشرف المرسلين وعلى آله وصحبه أجمعين. أما بعد، إخوة الإيمان، بقدم إن شاء الله زاري تمرق وحبس بكرم بكرم كهلا اللوت لزيكن لدرساتو جيتا እንኳን ደስ አላችሁ ማለት ሁላችንም ለዚህ ወንድሞቻችን ልጆቻችን ለዚህ ነገር ላበቃቸው አንድ ጊዜ አልሐምዱሊላህ ወነቱ ኢንሻአላህ አልሐምዱሊላህ ረቢል ዓለሚን ኢንሻአላህ። ቀጥሎ አላህ ሱብሓነሁ ወተዓላ ሐዲስ ቁድሲ ላይ ይላል من شغل القرآن عن مسألتي لأعطينه أفضل ما أعطي السائلين. ይህ ሐዲስ ቁድሲ በጣም የሚገርም ነገር ነው። ልብ የምናተኩረው አላህ ስብሓነሁ ወተዓላ ቁርአንን ከፍ ያደረገበትን ከተጠቀመበት ከተናገረው ቃል አንዱ ነው። ሰዎች ዱዓ ያደርጋሉ አላህ ስብሓነሁ ወተዓላ ለመለመን ዱዓው መቅቡል ነው ይችላል። ወላኪን ይላል አላህ ስብሓነሁ ወተዓላ አንድ ሰው ዱዓ የሚያደርግበት ጊዜ አጥቶ ጊዜውንና ቀንና ሌሊት በቁርአን የሰጠ ሰው ካለ ከአነሁ እነዛ ሰዎች ዱዓ አድርገው ከሚያገኙት በላይ ዱዓ ሳያደርግ ለዚህ ሰጠዋለሁ ይላል አላህ ሱብሓነሁ ወተዓላ። ዱዓ ሳያደርግ ጊዜውን በቁርአን ብቻ በማሳለፍ ምክንያት ለዚህ ሰጠዋለሁ ይላል። ከዛ እነዚህ ልጆቻችን 3 ዓመትም 5 ዓመትም በሙሉ ሀያታቸው የነበረው ከክፍል ውስጥ 3-5 ዓመት ጊዜያቸውን ቀንና ሌሊት በቁርአን ላይ በማሳለፋቸው ምክንያት አላህ ስብሓነሁ ወተዓላ ምንም ነገር ሳይጠይቁ ምን ያህል ነገር እንዳዘጋጀላቸው አላህ ያውቀው። ራሱ አላህ ስብሓነሁ ወተዓላ ያውቀው ምን ያህል እንዳዘጋጀላቸው ምንም ሳይጠይቁ ብዙ ነገር እንዳዘጋጀላቸው በዚህ የቂን ማለት አለብን። ለምን የአላህ ቃል የተናገረውና ወንድሞቼ ይህ ትምህርት ቤት በቀላሉ የተቋቋመ ትምህርት ቤት ሳይሆን ከብዙ ልፋት በኋላ በጥቂት ተማሪዎች ተቋቁሞ ለዚህ የደረሰ ነው። ለዚህ ትምህርት ቤት መቋቋም ከበስተጀርባ ከመርከዙ ጀምሮ የዳዕዋ ሰዎች በሙሉ ልፋትና ከዛ በኋላ የመጡ ሰዎች የነዛ ሁሉ የምሁራኖችም አሉ፣ የሀብታሞች አሉ፣ ወንዶች አሉ፣ ሴቶችም አሉ። የነሱ ሁሉ ጥረት ሆኖ እዚህ ደረጃ በማድረስ ላይ ያለው አሁንም የበለጠ የሚያድግበትን መንገድ የእያንዳንዱ ማመቻቸት ግዴታችን ይሆናል ማለት ነው። ይህ ዲን ኢስላም ያው ቅድም ወንድማችን እንደነገረው የተመሰረተው በዕልም ላይ ነው። ዕልም ከፍተኛ ደረጃ ነው ዲን ኢስላም የሰጠው። ከሁሉ በላይ አላህ ስብሓነሁ ወተዓላ መጀመሪያ ለነቢያችን ሲያወርድ ቁል ላ ኢላሃ ኢለላህ አይደለም ያለው፣ እቅራ ነው ያለው። እቅራ ቢስሚ ረቢከ ለዚ ኸለቅ፣ አንብብ ነው ያለው። ማንበብ ምን ያህል አስፈላጊ መሆን ነው። የሚያነቡ ህብረተሰብ እድገት አላቸው። ሙስሊሞቹ በጣም የሚያነቡ ከሆነ አእምሯችሁ እየሰፋ ይሄዳል። ከዛ በላይ ከኺላፍ ሊርቁ ይችላሉ። የማያነቡ ከሆነ የተወሰነ ነገር ይዘው የሚቀመጡ ከሆነ ግን ብዙ ነገር በዓለም ላይ ያለው ሙስሊም በሀገራችን ላይ ያለው ችግሩ የሚመጣው ከማንበብ የማነስ ውጤት ነው። የተለያዩ ነገሮች ባለመመልከት ነው። ለዚህ አላህ ለዚህ ማስጠንቀቂያ መጀመሪያ የሰጠው ለነቢዩ ዓለይሂ ሰላም እቅራ ቢስሚ ረቢከ ለዚ ኸለቅ ያለው አላህ። በሁለተኛ ደረጃ አላህ ደግሞ ያስቀመጠው ምንድን ነው? ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልም ቃኢመን ቢልቅስጥ በሚለው አያት ላይ የእሱን መኖር መጀመሪያ የመሰከረው አላህ ነው ይላል። ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወሰነ ቢልመላኢካ መላኢካዎችን አስቀመጠ። በሶስተኛ ደረጃ ወኡሉል ዒልም አለ፣ ሳሒቡል ዒልም አለ። ከዚህ በኋላ መናገር አልፈለገም አላህ ሱብሓነሁ ወተዓላ። ለዚህ መሀይሞችን አስፈለገም መናገር መጥቀስም። መሀይሞች ስለ እኔ መሰከሩልኝ ለማለት አልፈለገም አላህ። እኔ በራሴ መኖሬን መሰክራለሁ አለ አላህ። ቀጥሎ ያስቀመጠው መላእክቶችን ነው። ቀጥሎ ያስቀመጠው ዑለማዎችን ነው። አላህን በሚገባ የሚያውቁት እነማን ናቸው? አላህ ሱብሓነሁ ወተዓላ ነው። ለዚህ ነው አላህ ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ። ኸሽያ የዑለማዎቹን ነገር ሲያስቀምጥ አላህ ኢነማ የኽሸ አላህ
من عباد العلماء الله خشية مالت من دنو الخوف من الله سبحانه وتعالى مع التعظيم الله بكبتت عين بمملكة يمتعلقو فرعتنا لذي خشية تتكبه الله إنما يخشى الله من عباد العلماء لقرر يتتكبه من دنو وخافوني إن كنتم مؤمنين خوفنا خشية إلا وخافوني إن كنتم مؤمنين إن أنت ونتن مؤمن وشكوناتشو إن ينفرون ወደ ዑለማ ሲመጣ ግን خشية የተጠቀሙ ለምን አላህን በሚገባ የሚያውቁት ማንነቱን የሚያውቁት ኃያልነቱን ክብረ ሞገሱን በሚገባ የሚያውቁት ዑለማዎች ስለሆኑ ለነሱ የተጠቀመበት ቃል አላህ Subhanahu Wa Ta'ala إنما يخشى الله من عباده العلماء ያው እንደና ስለዚህ የዑለማዎች እነዚህን ዑለማ ደረጃ ለማድረስ የተደረገው ጥረት ቀላል አይደለም እንደነዚህ አይነት ወጣቶች የመጡ እንደሆነ ለወደፊቱ ኢንሻአላህ ይህ ዒልም ቅድም እንደተነገረው ነው من المهد للهد ዒልም አያልቅም እውቀት አያልቅም ተጀመረ አሊፍ ነው ያሉት ገና ባለ ታለ ሳለ ያድረስ ይሄዳል ባሊፍ አያልቅም ለዚህ በዚህ ቦታ የሚበቃ የሚቆም ከሆነ ኢማሙ ሻፊዒ ያሉት ቃል አለ ኢማሙ ሻፊዒ ረሂመሁላህ ምን ይላሉ አንድ ስንዝር ዒልም ያለው ሰው አለሁ ይላል አለሁ ከኔ በስተቀር ሌላ የለም ይላል ራሱን ከፍ ከፍ ያደርጋል አሉ ከዛ በኋላ እንደዚህ ያደረገ እንደሆነ ትንሽ አንድ ክንድ ጀመረ እንደሆነ አንገቱ ትንሽ ገፋ ያደርጋል አሉ የዚህን ያህል ሁለት ክንድ እንደዛ ያደረገ እንደሆነ ምንም አላውቅም ብሎ ራሱን እንደሌለ ያውቃል አሉ ዒልምን በጨመርክበት ሰዓት እውቀት በጨመርክበት ሰዓት ማንነትን እየተረዳ ምንም አላውቅም እያልክ ወደ ወጣ ዝቅበት እያልክ ትሄዳለህ ወደ አላህ እየቀረብክ ትሄዳለህ በዚህ የምትበቃ ከሆነ ግን በዚህ የሚበቁ ከሆነ ግን አለሁ ይባላል መጨረሻ ጥሩ አይመጣም ማለት ነው ስለዚህ ልጆቻችን መክራቸው ቅድም እንደተነገረው ዒልም ይሄ መክፈቻው ነው ተገልጿል የመጀመሪያው ገጽ ተገልጿል ሁለተኛ ሶስተኛ አራተኛ ያስፈልጋል ለዛ አካባቢያችን ላሉት ከመሻይኾች ከኛ ከሚበጡት ጋራ የተለያየ ኪታቦችን በመጨመር ምንትን እውቀታቸውን በበለጠ ባሰፉ ቁጥር ኡመቱንም ሀገራችንም ኡመቱን ለመጥቀም እንዳለ ከፍተኛ ደረጃ ይደርሳሉ ማለት ነው አንድ እሱ ሌላው ኢኽወተል ኢማን የሚገርማችሁ ሰይድና አብደላህ ብን መስዑድ የሚባሉ ሰሃባ ነበሩ ረዲየላሁ ዐንሁ صاحب السر المصطفى عليه الصلاة والسلام سيدنا أبو بكر በቋቋሙት ኮሚቴ ውስጥ ገብተው ቁርአንን ካዘጋጁት መካከል من كتاب الوحي ናቸው ነብዩ عليه الصلاة والسلام ከዛ አንድ ቀን በበስራ ከተማ ላይ ያልፉ ነበር ሲያልፉ አንዱ ዛፍ ላይ ቆሞ ይዘፍናል ከስር ያሉ ሰዎች ያዳምጣሉ እሳቸው በዚህ በኩል እየመጡ ናቸው በሚያልፉበት ሰዓት የአላህ ባሪያዎችን ልብ በልታ አካሄዳቸው ድምፃቸውን ከፍ አላደረጉም አዩና ምን አለ በዚህ ድምፅ ቁርአን በቀረበት አሉ ይህ አባባል ድምፅ ከፍ ያለ አባባል ነው ወላኪን ዛፉ ላይ ሆኖ የሚዘፍነው ከአነሁ አይቷቸዋል ከንፈራቸው ሲነቃነቅ እሳቸው አለፈ ወረደና ይሄ ሼኽ አሁን ያለፈው ምንድን ነው ያለው አጠገባችን ነበራቸዋል እሱማ አጠገባችን ሲያልፍ ያለው በዚህ ድምፅ ቁርአን ቢቀራበት ይሻላል ያለው አለ ወዲያውኑ ዘፈን አቋረጠና ወይ ቁርአን ሶሆነ ካለው የአላህ ባሪያዎች በትንሽ ሳይናገሩ በልባቸው ፊት በማድረግና ቀለል ባለ ቃል በማውጣት ሰዎችን የመቀየር ችሎታ አላቸው ለነዚህ ልጆች እንመኘው ይሄንን ነው እዚህ ደረጃ የሚደርሱበትን ደረጃ ነው ብዙ ሳይናገሩ ህብረተሰቡን የሚቀይሩበት ገና በልባቸው ፊት እያደረጉ ህብረተሰቡን የሚቀይሩበትን መንገድ ይሄ ደግሞ ምን ያስፈልጋል አይንን በመጠበቅ ጆሮን በመጠበቅ ምላስን በመጠበቅ ከሐራም ነገር በመጠበቅ ሙሉ በሙሉ ወደ ተቅዋ የመጡ እንደሆነ
ወደዛ መድረሱ አይቀርምና ሚን ኪባር العلماء ይሆናሉ ብለን ተስፋ እናደርጋለን። የእናንተም ዱዓ የትምህርት ቤት አስተማሪዎችም ዱዓ የተጠቀመበት እንደሆነ በዚሁ ያድጋሉ ብለን ገምታለን ኢንሻአላህ። ለተመና ለهم الخير። ሌላው የመጨረሻው ማቀርበው ምንድነው? እንደምታውቁት ይሄ መድረሳ የራሱ ገቢ የለው እንዳትሰላችሁ። ይሄ ቁርአን ለቁርአን የምናወጣው ወጪ ቀብር ውስጥ ይጠብቀናል። ለቁርአን የምናወጣው ወጪ ቂያማ ዕለት ይጠብቀናል። ለቁርአን ላይ የምናወጣው ወጪ ነገ ከነብዩ ጋር ያስቀምጠናል። ነብዩ አለይሂ ሰላቱ ወሰላም فمن أحبني فليحب القرآن النبي عليه الصلاة والسلام የሚወደኝ ካለ ቁርአን ይወደዳል። ረሱል አለይሂ ሰላም ለቁርአን ወጪ ያወጣ ሰው እንደቀላል አይሆንምና ቅርንጫፎች እየበዙ ስለሆነ የመርከዙ የዳዕዋው የመጀመሪያው ፊክሩ የነበረው ይሄንን የዳዕዋውን ስራ በዑለማዎች እንዲመሩ ስለሚፈለግ ያን ለማድረግ ነው የመድረሳ የተቋቋመውና የበለጠ አድጎ የበለጠ የሄደበት ቦታ ዑለማዎች ወጥተው ከአንደሁ በየቦታው ትክክለኛውን ዒልም እንዲያስተላልፉ የሚቻለው አንደኛ ወላጆች እናቶች የሚያወጡት ወጪ እንደ ቀላል እንዳንቆጥረው ይሄ ወጪ እንደ ቀላል እንዳንቆጥረው ከፍተኛ ውጤት እያመጣ ነው። በአይናችሁ እያያችሁ